ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ ቪዲዮውን ስትጀምሩት ሰብስክራይብ በማድረግ ጀምሩት። ፊደል አሌሃንድሮ ካስትሮ ሩዝ የኩባ ፖለቲከኛና አብዮተኛ ሲሆኑ ከ1959 እስከ 2008 የኩባ መሪ የነበሩ ሲሆን ከ1959 እስከ 1976 ጠቅላይ ሚኒስትር ሆነው አገልግለዋል። በአስተሳሰብ ደረጃ የማርክሲስት ሌኒኒስትና የኩባ ብሔርተኛ ሲሆኑ ከ1965 እስከ 2011 የኩባ የኮሚኒስት ፓርቲ የመጀመሪያ ጸሐፊ ሆነው አገልግለዋል። በአስተዳደሩ ወቅት ኩባ የአንድ ፓርቲ ኮሚኒስት መንግስት ሆነች። ኢንዱስትሪ እና ንግድ በብሔራዊ ደረጃ ተሰራጭተዋል። የሶሻሊስት ማሻሻያዎችም በመላው ህብረተሰብ ተተግብረዋል። ካስትሮ የተወለደው በቢራን የሚገኘው ባለጸጋ ስፔን ገበሬ ልጅ ሲሆን በሃቫና ዩኒቨርሲቲ የህግ ትምህርት ሲማር የግራና የጸረ ኢምፔሪያሊዝም ሐሳቦችን ተቀብሏል። በዶሚኒካን ሪፐብሊክ እና በኮሎምቢያ በቀኝ ክንፍ መንግስታት ላይ በተነሳው አመጽ ከተሳተፈ በኋላ የኩባ ፕሬዝዳንት ፉልጀንሲዮ ባቲስታ እንዲገለበጡ አቀዱ። በ1953 በሞንካዳ ባራክስ ላይ ያልተሳካ ጥቃት ፈጸመ። ካስትሮ ከአንድ ዓመት እስራት በኋላ ወደ ሜክሲኮ ተጉዟል። እዚያም ከወንድሙ ራኡል ካስትሮ እና ከኤርኔስቶ ቼ ጉዌቬራ ጋር አብዮታዊ ቡድን የሆነውን የሐምሌ 26 ንቅናቄ አቋቋመ። ወደ ኩባ ሲመለስ ካስትሮ በሴራ ማኢስትራ የባቲስታ ኃይሎች በመቃወም በኩባ አብዮት ውስጥ ቁልፍ ሚና ተጫውቷል። ባቲስታ በ1959 ከስልጣን ከተወገዱ በኋላ ካስትሮ የኩባ ጠቅላይ ሚኒስትር ሆነው ወታደራዊና የፖለቲካ ስልጣን ተረከቡ። ዩናይትድ ስቴትስ የካስትሮን መንግስት ለመቃወም ወጣች። በ1961 የአሳሞች የባህር ውሽመጥ ወረራ ጨምሮ በግድያ በኢኮኖሚ ማዕቀብና በተቃውሞ አብዮት ለማስወገድ ሙከራ አድርጋለች። ካስትሮ እነዚህን ስጋቶች በመቋቋም ከሶቪየት ህብረት ጋር በመተባበር ሶቪየቶች በኩባ ውስጥ የኒኩሌር ጦር መሳሪያዎችን እንዲያስቀምጡ ፈቀደላቸው። ይህም በ1962 የኩባ ሚሳኤል ቀውስ የቀዝቃዛው ጦርነት ወሳኝ ክስተት አስከትሏል። ካስትሮ የማርክሲስት ሌኒኒስት የልማት ሞዴልን በመቀበል ኩባን ኮሚኒስት ፓርቲ አገዛዝ ስር ወደ አንድ ፓርቲ ሶሻሊስት መንግስት ቀይሮታል። ይህም በምዕራቢው ንፍቀ ክበብ የመጀመሪያው ነው። ማዕከላዊ የኢኮኖሚ እቅድን የሚያስተዋውቁ እና የጤና አጠባበቅ ትምህርትን ማስፋፋት ፖሊሲዎች በመንግስት የፕሬስ ቁጥጥርና የውስጥ ተቃውሞን በማፈን የታጀቡ ነበሩ። በውጭ ሀገር ካስትሮ ጸረ ኢምፔሪያሊስት አብዮታዊ ቡድኖች ደግፏል። በቺሊ፣ ኒካራጓና ግሬናዳ የማርክሲስት መንግስትን መመስረት እንዲሁም በዮም ኪፑር፣ ኦጋዴንና አንጎላ የእርስ በርስ ጦርነት ውስጥ አጋሮችን ለመርዳት ወታደሮችን ልኳል። ካስትሮ በልጅነታቸው 1934 አካባቢ በ20ኛውና 21ኛው ክፍለ ዘመን ረጅሙ የንጉሳዊ ያልሆነ የሀገር መሪ እና ስለ አገዛዙ የተከፋፈለ የዓለም አስተያየት ነበር። ደጋፊዎቹ የሶሻሊዝምና የጸረ ኢምፔሪያሊዝም ደጋፊ አድርገው ይመለከቱታል። አብዮታዊ መንግስቱ የኩባን ነጻነት ከአሜሪካ የበላይነት ሲያረጋግጥ ኢኮኖሚያዊና ማህበራዊ ፍትህ ያሻሻለ ነው። ተቺዎቹ አስተዳደሩ የሰብአዊ መብቶችን ጥሰቶች፣ የብዙ ኩባውያንን ስደት እና የሀገሪቱ ኢኮኖሚ ድህነት የሚቆጣጠር አምባገነን አድርገው ይመለከቱታል። እነዚህ ድርጊቶች ከካስትሮ ከ1979 እስከ 1983 ባለው ጊዜ ውስጥ ከነበረው የማይገጣጠም ንቅናቄ አመራርና ከኩባ የሕክምና ዓለም አቀፍነት ጋር ተዳምረው የኩባን መግለጫ በዓለም መድረክ ላይ አሳድጓል። እንደ አውሮፓውያን አቆጣጠር በ1991 የሶቪየት ህብረት ከፈረሰ በኋላ ካስትሮ ኩባን በልዩ ወቅት የኢኮኖሚ ውድቀት ውስጥ መርቷል። የአካባቢ ጥበቃና ጸረ ግሎባላይዜሽን ሐሳቦችን ተቀብሏል። እንደ አውሮፓውያን አቆጣጠር በ2000ዎቹ ካስትሮ በላቲን አሜሪካ ሮዝ ማዕበል በተለይም ከሁጎ ቻቬዝ ቬኔዙዌላ ጋር ጥምረት ፈጥሮ ለአሜሪካኖች የቦሊቬሪያን አሊያንስ መሰረተ።
እንደ አውሮፓውያን አቆጣጠር በ2006 ካስትሮ ኃላፊነቶቹን ለምክትል ፕሬዝዳንት ራኦል ካስትሮ አስተላልፏል። እነሱም በ2008 በብሔራዊ ምክር ቤት ለፕሬዝዳንትነት ተመርጠዋል። ካስትሮ በኖቬምበር 2016 በ90 ዓመታቸው በተፈጥሮ ምክንያት ሞተዋል።